አሚን ላይክ ምንድነው እሷ እዛ መሰራው ተማሪ ነች አሁን ተምርቷል ስንተኛ ክፍል አሁን ዲግሪዋን ጨርሳ ማስተርስ ጀመረች አረባክ አላገባችም ጎበዝ ነች ገና 22 ዓመቷ ነው የሚሆነው በጣም መምጣት አለባት በእናት አዎ መምጣት አለባት የሷም ታሪክ አለ እንዴት እንደፈለካት ይሄኛውን መጻፋውን ማስበው አንድ የኔ ታሪክ የሚጻፍ ታሪክ ስለሆነ ሳይሆን የሚጻፍ ታሪክ ሁሉ መጻፍ የለበትም ባይዘይ ሁሉ ነገር ውጭ አይሰጣም ማለት የሚጻፍ ስለሆነ አይጻፍም አዎ ተጽፎ ቫልዩ አለው ወይ ነው ለምሳሌ መጻፉን ጽፌ ጨርሼ እኔ አንብቤው ወይ ሰዎችን አስነብቤ የሚያነቡት ሰዎች ታሪኩ ጥሩ ነው ግን ቫልዩ የለውም ለሰዎች ካሉኝ አይወጣም ባይዘይ ጻፈ ለመባል ብዙዎች ይሄኛው ግን ላይክ እኔ አያለው እውነት አያለው እግዚአብሔር አንድ እዚህ አሁን ያለውበት እንትን ላይ ደረስኩት ይሁን ነገር ስለታየኝ ነው ጾላ ባውት ያቅም ጉዳይ እኮ አይደለም ባይዘ ህይወት የእይታ ጉዳይ ነው አይ ነው ይሄ መጽሐፍ ለብዙ ሰዎች እይታ የሚሆን ይመስለኛል በጣም ይገባኛል የምታወራው ነገር ይገባኛል የሆነ ነገር እንዲያዩ ያደርጋል ማለት ያሉበት ፊል ስለማረግ አሁን አንዳንድ ሰዎችን ላይክ እኔን ትንሽ የታየኝን ያቺን ብልሽታ ነገር ስፓርክ የሚያሳይ ትንሽ ይኮን ደሞ የሰው ልጅ ባይዘ በጣም የሚገርመኝ ነገር የሰው ልጅ ትንሽ ነው ይፈልገው አቀባውሎ ከጠበቀ በቃ ማለት እስቲ በጣም ብዙ ሰዎች ትንሽ እንዲ በቃ ትንሽ እንደዚህ ስትሰጠው ከዛ እንትን ይለዋል እና ያቺን ትንሽ እንትን ምትከፍት ትሆናለች ብዬ አስባለሁ ገብቷላ እንደዛ እንዲሆን አድርጌ ነው ምነግራችሁ ታሪኩን እና ምጽፈው መጽሐፉ ላይ ብዙ ነገር እናውጋለን እኔ ስላንተ ሳጠና በጣም ነው የደነገጥኩት I was like ዋው እንደማናቀ ገባኝ ኦልሞስት የኦሮሞ ትሪደንት ነኝ ትላለ ሰዎችም ይላሉ ብዙ ልጆችም እኛ ግቢ የሚመጡ ሰዎች አሉ ምናምን ነገር ስላንተ ያላቸው ኢሜጅ በጣም ደስ ይላል ይኮርብሃል በጣም ነገር ሀጫሉን ታውቀው ነበር የሰፈሬ ልጅ ነው አራታው እሱን ያየሽ ነው እንደዚህ ወኔ ያመንሹ የኔ ህይወት ላይ በተለይ በጣም የሚያስደነግጥ ኢንፍሉዌንስ አንዳንዴ ስፒሪቹዋሊ ሁሉ ኮኔክት ያደርግን ይመስለኛል ምን አይነት ሰው ነበር ልጅ ሆነ ስታየው ምናምን ነገር he was a dreamer አንዳንድ ሰዎች አሉ ብዬ አስባለሁ ፎር ግሬትነስ የሚፈጠሩ የሆኑን ህዝቦች ብሌስ ላርክ ተብሎ የሚፈጠሩ ከዛን ህዝብ ብሌስ የሚያደርጉ ዋው ሀጫሉው ለኔ እንደዛ ነው ማለት ከኔክ ነገር ነው አዎ ቆይ እስቲ ይሄ ህዝብ እንዲ በጣም እንትን ብሏል ቆይ አሁን ደግሞ let me bless these people እና እንደዚህ አይነት ለግሬትነስ የተፈጠሩ ሰዎች ሲፈጠሩ ያንን ታሪክ እንዲሰሩት ዩኒቨርሱ ራሱ ይተባበራቸዋል ለምን ለግሬትነስ ስለተፈጠሩ like ሀጫሉ like one of them ነው ኤቭሪ ነገሩን ስታይ የሰራው ነገሮች ምናምን ስታይ it's a miracle ለዛ ነው ነገሮች ደግሞ እንዴት ግጥምጥም እንደሚሉ የሀጫሉን አብዛኛውን ኢንተርቪው ሁሉን ነገር ከሱ ጋር ቃል በቃል ማለት ይችላልው እኔ አብዛኛውን በዚህ ደረጃ ነው ያዳመጥኳቸው በጣም ደጋግሜ እና ሀጫሉ የዛሬ 12 ዓመት የዛሬ 13 ዓመት ኦቤን ላይ ቀርቦ በህይወት ማን በጣም ኢንፍሉዌንስ ያደረገ ምናምን ሲባል የሚያነሳቸው እነ ማርቲን ሉተር ኪንግን ምናምን ነው የሚያነሳው የዛሬ 13 ዓመት የሱን ኢንተርቪው ሰምቼ የዛሬ 13 ዓመት ዓለም ምን ያህል የእንትን ደረጃ ላይ ነው እሺ ኢትዮጵያ ውስጥስ ይሄ ሰውዬ በጣም ተምሮ ነው ይሄ ሰውዬ በጣም አንብቦ ነው ምንድነው ምናምን በቃ ይገርመኝና ምን ነበር ግን like ይሄ ሁሉ አሁን እንደ ምክንያቱም እነ ማርቲን ሉተር ኪንግ በእነሱ ኢንስፓየር ለመሆኑ ታሪካቸውን ማወቅ አለብህ ማንበብ አለብህ ኢንተርናሽናል እኮ እሱንም ማንበቡ ብቻ የማይበቃህም እንጂ ንግግሮቹን ደግሞ ስትሰማ ማርቲን ሉተር ኪንግ ኢንፍሉዌንስ አድርጎኛል ብሎ ስለ ሰው ልጅ የፍጥረት ዓላማ ምናምን ስለ የሚያወራበት መንገድ በጣም ነው የሚያስደነግጠኝ እና ሁሉን ነገሮች ምናምን ስለሱ በጣም አጥንተ ስታይ በቃ he born for greatness ለታላቅነት ለዛ ነው እንደዚህ አይነት ሰዎች ደግሞ ብዙ አመት አይደለም የሚኖሩት ላይፍ ፐርፐዝ አላቸው የተፈጠሩበት ነገር አላቸው ያንን ታሪክ እስኪሰሩ ነው የሚኖሩት ይመጣሉ ሮር ያደረጉ እንደ ላይሆን እንትናቸውን ጨርሰው ይሄዳሉ ማርቲን ሉተር ኤርሊ ነው የሞተው ቦብ ማርሊ እና ቱፓክ ማለት ብዙ ሰው አይዶላይዝ የሚያደርጋቸው ሰዎች ቱ ኤርሊ ነው ግን Genesis Anti-Fall Fortifying Serum Kerastase ቱ ኤርሊ ነው ግን የሚያደርጉት ይባላል I mean life ሌንግዙ ሳይሆን ዴፕዙ ነው የሚባል ነገር አለና የሚገርም ገጠመኝ ነው በጣም የሚገርም ገጠመኝ ነው በአካልስ እንዴት ነው ዝነኛ ሆኖ ምናምን አግኝቶ ምናምን ታቃለ በጣም የሚገርም ነገር ልንገርክ እሺ አባቴን ምናምን ያውቀዋል እሱ አባቴ ዘፋኝ ስለነበር ማለት እና እኔ ሰው አልፈራም
አጫሉን ፈራዋለሁ ይላል። የሆነ ጊዜ አሁን አምቦ መጥቶ ለቅሶ ከሱ ጋር ባካል እኔ አይን አውጣ ነው የሚባለው ማለት እንደዚህ ነገር ሰላም ምናምን እሱን ፊት ለፊት ወጄሱን ሰላም ማለት ፈራለሁ። እስካሁን ይጸጽተኛል ታውቃለህ። ይሁን እዚህ መጥቼ ላገኘው ምን አልሞክርም ገብቷል። ዝም ብለህ ፈርተው የምትኖረው ሰው አለ ዝም ብለህ out of his greatness ብለህ ይሄ አሁን አንዳንድ እግዚአብሔርን ትፈራዋለህ። የምትፈራው ፍርሃት ግን out of respect ነው። እንደዛ ነው በቃ ማልፈራ ሰው ነገሮችን ማልፈራ እሱን ግን ማናገር ፈራ ነበር። በጣም ነው የምወደው ባይዜ በጣም ነው የምወደው ስለ ለረጅም ጊዜ ደና መሆን አልቻልኩም። እሱ ከሞተ በኋላ በጣም ለረጅም ጊዜ የት ነበር የሰማው? አጫሉ ሞተ ሲባል የት ነበር ካንተ? አምቦ ነበርኩ በአጋጣሚና የሆነ ሰፈሩ ምን ተደረገ? ትንሽ አስቸጋሪ ነው እሱ መንገድ ስሜቱ እንትን ነበር ያለማመን አላ መደንገጥ ዝም ማለት ዝም በቃ ሰው ይሄ አንድ ላይ ሁሉም ሰው ያበደ ነው የሚመስል የነበረው ነገር ግን አለ እንደዚህ አይነት ስብራት እስቲል እኮ አንተ ራሱን ሰቅሎ የገደለ ሰው እኮ አለ ታውቃለህ። ኧረ ተው እግዚአብሔር ምስክሬ ያበደ ሰው አለ እኮ አጫሉ ሞተ ብሎ። አዎ የብዙ ሰዎች ህይወት እኮ ዘሴም መሆን አልቻለም። ከዛ በኋላ በጣም የሚሊዮኖች የኔም እንኳን ዘሴም ነው ብዬ አላስብም። የሆነ በቃ ማለት ይሄ የቤተሰቡ ሉዝ አለና እኔ እንኳን የለመድኩ ሰው ነኝ ብዬ ማስበው ሰው ስቲል ነው ማልቀበለው። ለምሳሌ አጫሉ ከሞተ በኋላ ሶሻል ሚዲያ አቁሞ ይቀርሰዋል። በስመአብ እስከዛሬ በቀን አንዴ አጫሉን ሳይፖስት የማይውል ሰው አለ። ኤቭሪዴይ የፖስት እኔ ዓለም ላይ ራሱ እውነት አሁን በቃ ትልልቅ ስብራቶች በዚህ ልክ የሰው ልጅ ላይ ህመም አኑረው ያልፋሉ ብዬ አስቤ አላቅም። ባይዘይ ለምንድን ነው እሱ የኦሮሞ ህዝብን ልብ በቀላሉ ሊይዝ የቻለበት ምክንያት? በቀላሉ እኮ አይደለም። በ17 ዓመቱ እኮ ታስሯል አጫሉ። ህይወት ነው አሁን ለዚህ ህዝብ ሰው ማለት ሰው የሆነ ሰው የጠፋለት ሰው ሆኖ የተገኘ ምን ብዙ ነው። አሁን ይሄን አረገ ብልህ it will take በጣም ሰው ወጣት ሆናችሁ ኢንፍሉዌንስ ያደርጋችኋል። ሙዚቃዎች ውስጥ ምንድናቸው? ሞርኛ ሙዚቃዎች አሁን ኦሮምኛ አሁን ለዛ ነው አሁን አንዳንዴ ሙዚቃዎቹ ምናምን አንድ ቀን ይሄ ኦሮምኛ ችለ ምናምን ስትሰማ ሌላው ነገር ቢቀር በሙዚቃው ብቻ የሆነ የምትረዳው ነገር አለ። የሆነ ነገር እንዳልኩ ለግሬትነስ የተፈጠረ ሰው አይደል? I think አርቲስቶች ራሱ ይወዱታል። አሁን እዚህ ሀገር ያሉ አማርኛ የሚዘፍኑ አርቲስቶች እንደ ፐርሰን የሚያውቁት ሰዎች ስለሱ ሲያወሩ አጫሉን በአካል አውቆ የሚጠላው ሰው የለም። ባይዜ እንደዛ ነው ብዙ ሰዎች አጫሉን እኮ ጠላዋለሁ የሚል ሰው ካለ ስለ አጫሉ ስላላወቀ ነው፣ ኦሮምኛ ስላልቻለ ነው። እውነቴን ነው የምልህ። የለም አጫሉን ኢንፐርሰን አውቆት ለብሶ እኮ የወጣውን ጃኬት ምናምን ተመልሶ ይዞ ማይገባ አይነት ማለት እኔ አሁን ያ ሰው ካለፈ በኋላ ስለ ሰዎች የሚወሩ ጥሩ ነገሮች ምንም እኔን አያረኩኝም። እኔ ስሜቴን ብቻ ማለት እንዲህ ነበር ከምል ለምን ቫሉ የለውም። እያንዳንዱ ዴይሊ እንደዚህ የሚወራ የመልካምነት ስራ ስላለው ዴይሊ ሰኞ ማክሰኞ ሮብ ለኔና ላንተ ሰኞ ማክሰኞ ሮብ ቀን ነው። ለአጫሉ ግን ሌላ ታሪክ የመስሪያ ቀናቶች ነበሩ እና እሱ በጣም ተጽዕኖ በጣም አድርጎብኛል። አላማዬ ላይ ራሱ የበለጠ እንትን እንድል አድርጎኛል። እሱ እንዲህ እንድል አደረገኝ። የመንፈስ መጨነቅ፣ እንቅልፍ አለመተኛት፣ ድብርት፣ ሀብት ይዞ ሰላም ማጣት፣ አላማን ያለመኖር ችግር ውስጥ ያላችሁ ሰዎች ካላችሁ በ12ኛው ዙር የማን ያዘዋል እሸቱ የቡድን ስልጠና ላይ መሳተፍ ትችላላችሁ። ሰኞ፣ ሮብ፣ አርብ ከምሽቱ 11 ሰዓት እስከ 1 ሰዓት በማን ያዘዋል እሸቱ ግቢ ቦሌ እንሰጣለን። በ0987 2090 ደውሉና ራሳችሁን ማወቅ የትናንት ህመማችሁን ማስወጣትና በአላማ መኖርን መማር ትችላላችሁ። ያለን ቦታ በጣም ጥቂት ነው። ቪአይፒ ትሬኒንግ ነው፣ እንዳያመልጣችሁ። ዝም ብዬ ግን ድርቅ እያደረግኩ ነው። ውሃይን ይዣለሁ። የሚጠጣ ነገር ጁስ እንጠጣ። ራቼ is one of our ሎያል ከሚባሉ ከስተመሮቻችን መካከል አንዱ ነው። በጣም ይመጣል። ለምን ነው የምትመጣው እኛ ግቢ? ብዙ ጊዜ እዚህ አካባቢ ነው የምሆነውና እንትኑን ወደዋለሁ። ግቢውን ቫይቡ ደስ ይላል። ግቢው ምን ጁስ ነው የምትጠጣው? ብዙ ጊዜ መትረፍረፍ ይመቻል ቃሉ። እኔም መትረፍረፍ እንጠጣለሁ። ጋይስ ለእኔም መትረፍረፍ አምጡልኝ። አሁን ስትነግረኝ አንተ አይገባም። እኔ አርባ ምንጭ ልጅ ነኝ። አርባ ምንጭ አካባቢ ያለን ኢንፍሉዌንስ እና አማርኛ የሚያወራን ሰው ኢንፍሉዌንስ ነው የማውቀው። ኢትዮጵያ ደግሞ ብዙ ማልቲ ዳይቨርሲቲ ካልቸር ያላት ሀገር ነች። በአፋረኛ፣ በትግረኛ አሁን አንድ ትግሬ ቢሆን እዚህ ጋር ኢንተርቪው ማድረገው በቃ በትግረኛ የሚገርም የሆነ አይከን ሰው ሊኖረው ይችላል። እና ሰው አጫሉ እንግዲህ ላይፍ ማለት ማስቀጠል ነው ብዬ አምናለሁ።
እና አሁን እንደው እኔ በምን አይነት መንገድ ነው አንተ እንደው እሱ ቢኖር ያደርገው ነበር አላደረገምና እኔ ለዚህ ህዝብ ኦር ለዚህ ሀገር ማድረግ አለብኝ የምትለው ነገር ምንድነው? እንዴት ነው ማድረግ የምትፈልገው ነገር? ይሄን ነገር አንዳንዴ ያስብና ሃጫሉ is too big ኮምፔር ለማድረግ ራሱ ሀገር የሚመራ መንግስት ሃጫሉ በህይወት ቢኖር ሊሰራ የሚችለው ነገር ለስራ ቢል ችሎ አይሰራም። እውነት አይሰራም። በገንዘብ በሆነ ነገር የምትሰራው አይደለም። እንዳልኩ ነው there are some people for greatness የሚፈጠሩ የነሱን ቦታ መሙላት አትችልም። አይሞላም። በቃ ባይዜ ትንሽ ኦሮምኛ ብትችል እምለው ነገር ይገባሃል። የሆነ ቦታ ሰደል ሄዶ out of nowhere ንግግር እንደሚያደርግ ሳያውቅ We are the change, always pushing onwards. Our journey is tiring and sweaty, but with Ariel, we can get through anything. New Ariel Lavender cleans deeply for a 48-hour lasting freshness. It's our time to blossom. out of nowhere ንግግር እንደሚያደርግ ሳያውቅ ሃጫሉ እስቲ ንግግር አድርግ ተብሎ እሺ ብሎ ማይኩን ይዞ ሲናገር ሼክስፒር የደረሰው ድርሰት ነው ይመስል በአማርኛ። ለዛ ነው የሰው ልጅ ይሄ በተመረ እንትን ብለ አውቀ ተመራምረ አንዳንድ ነገሮች አሉ። በቃ አንተ ብቻ የምታደርጋቸው ነገሮች እኮ አሉ። ማን ይታደሉታል እንጂ አይታገሉትም ይባል ነገር። በቃ ያን ነው የምልህ። እሱ ሲያወራ ማለቅስባቸው ስፒቾች አሉኝ። እኔ ባይዜ I don't even expect ካሁን በኋላ እንደዛ ነው ይመጣል ብለ ይሄን የምልህ በጣም spiritually connected ስለሆንኩኝ to the deepest የሆነ የሚገባኝ ነገርም ስላለ ነው። እኔ ባይዚ spiritually connected ነኝ ማለት what do you mean spiritually connected ነኝ ካጫሉ ጋር? ምን መሰለህ ምን እንደሆነ እኮ እኔም አንዳንዴ አይገባኝም። እዛ አምቦ ዩኒቨርሲቲ ስሰራ ኦልሞስት ቀኑ ሙሉ ላብ ውስጥ ነው ሙሉ ቀኑ ሙሉ for 3 years የሃጫሉን ኢንተርቪዎችና ዘፈኖቹን ነው የምሰማው። ለምሳሌ የሃጫሉን ዘፈን እኔ ላይሪክሱን ማላቀው የሃጫሉ ዘፈን የለም። I can feel ያንዳንዱ ዘፈኖቹ ላይ ስለምን እያወራ እንደሆነ I can feel ሰዎች በማያዩት ደረጃ። ምንድነው ግን የሚያወራው ብዙ ጊዜ ብዙ ጊዜ ስለሆነች ቆንጆ ልጅ ምናምን የሚያወራ ምናምን መስሎ ምናምን ከሆነ አመት በኋላ በሆነ ወይ ስለ በደንብ የሚያውቅ ሰው ሲያስረዳ ወይ ደግሞ በራስ ወይ ስትረዳ ብዙ አመት እኮ አልፏል ለፍቅረኛ ምናምን ጋብዘ it wasn't about love ስለ ህዝብ መጨቆን ምናምን ነው። እና አንዳንድ ነገሮች አሉ ማይሞሉ ማይተኩ። እኔ ግን ለምሳሌ ሃጫሉ አሁን ቢያውቀኝ እኔን ሃጫሉ ቢያውቀኝ እሱ እንዲሆን እንደሚፈልገው ነኝ። ገብቷላ? ኮሚኒቲውን ሰፖርት ማድረግ፣ ለሁሉም ሰው ፖዚቲቭ መሆን፣ ለሁሉም ሰው መልካም መሆን፣ በቻልከው መጠን ኔጌቲቪቲን ማጥፋት። ኢትዮጵያዊነት ላይ ያለው ቲንኪንግ ምን ነበር ሃጫሉ? ሃጫሉ እኮ ብዙ ኢንተርቪዎች ላይ ተናግሯል። ኢትዮጵያ ውስጥ ትልቁ ችግር የሆነ ፍሬም አለ ስለ ሀገሪቷ፣ ስለ ኢትዮጵያዊነት፣ ስለ ቦክስ ሳጥን ፍሬም አለች። የሆነች ፍሬም አለ። ከዛ ፍሬም ከወጣ እዛ ፍሬም ውስጥ ካልሆንክ ጠላት ነህ። የሱስ ስታንድ ምን ነበር ግን? ሁሉም እኩል ሆነው በእኩልነት ተዋደው የሚኖርባት ሀገር ደጋግሞ ብሎታል። እንዴ ብዙ ኢንተርቪዎች እኮ ስለ ኢትዮጵያዊነት በአማርኛ ያወራቸውን ኢንተርቪዎቹን እኮ እሱ ከሞተ በኋላ ነው የለቀቁት። አላየም? ኢትዮጵያዊነትን ማንም ሊሰጠኝ አይችልም፣ ማንም ሊነሳኝ አይችልም። ይሄን ነገር እንግዲህ ብናወራ ደግሞ ሌላ ፖድካስት ሊሆን ይችላል። ስለ ሃጫሉ ያው ሰዎች በፖዚቲቭ ያወራሉ ሲፖስቱ ምናምን ነገር ያለው የአባቴ ጓደኛ ነበር ቤት ይመጣ ነበር ምናምን ብላ ቱ ዘ ዲቴል ስለ ፐርሰናሊቲው ነገረችኝ። ኢንተረስትድ ሆንኩኝ። ዝም ማለት እኔ አላይክት ሚዲያ ላይ ከሚወራ ነገር አንተ አሁን ወር የሆነ ሰው እንትን ሲያወራ በጣም ያነቃቃኛል እውነት ስለሆነ እና እንዳንተ ኢሞሽናል ሆነ በቃ ምናምን ብላ ቤታቸው አባቱ ጥቁር ልብስ እንደለበሰ ቤታቸውን ተዘገበና አንተ ነገርከኝ ነገረኝ። ለዛም ነው የጠየቅኩና ግን ሰው እንግዲህ ነፍሱን እግዚአብሔር በአጸደ ገነት ያኑረው ነው ማለት የምንችለው በድጋሚ። አንተ ደግሞ አሁን እዚህ ጋር የመጣህበት ደስ የሚል መንገድ አለ። ብዙ ጊዜ ቲክቶከር ሆነ ደግሞ ቲክቶክን ወደ ቢዝነስ መቀየር በጣም ደስ የሚል ነገር ነው። ራቹ ኢንተርቴይንመንት ለብዙ ቲክቶከሮች ጥሩ መነቃቃትን ፈጥረዋል። የኢትዮጵያ ሕዝብ መሳቅ አለበት ብለህ የራስን ኢንተርቴይንመንት ፈንድራይዝ አስደረገ ነበረ። እግዚአብሔር የባረካቸው ሰዎች ሳፖርት አድርገዋል። እስቲ ስለሱ ነገር ነገረኝ። አሁን ወደ ትልቁ ስኬት መጣ። ወደ ትልቁ የልጅነት ህልሜም ነው እሆናለሁ ያልኩትን ሆኜ ያሳየውበትም ነው። ራቹ ኢንተርቴይንመንት በይፋ ኢናጉሬት ተደርጓል ባለፈው። በራቹ ኢንተርቴይንመንት በጣም ብዙ ነገር ታስቧል። አሁን ኦልሬዲ የተጀመረ ነገር አለ። አፋን ኦሮሞ ሙዚቃዎች ፕሮዲዩስ ማድረግ አረጋችሁ ወይስ ገና እያደረጋችሁ? እያደረግን አንድ ለቀናል። አንድ ሌላ አፋን ኦሮሞ ሙዚቃ አርብ እንለቃለን። ያንተ ዩቲዩብ ላይ ነው የሚለቀቀው? ባይ ዘ ወይ ዩቲዩብ ቻናሉን ከታች እናስቀምጣለን። ግቡና ሰብስክራይብ አድርጉ።
እንደዚህ አይነት ፖዚቲቭ ነገር ከፈለጋችሁ የሱ ኢንተርቴይንመንት ኤንድ ዶክመንታሪውን ሪከመንድ ያደርግላችኋለሁ። ያን ዶክመንታሪ ብዙ ሰው ማየት አለበት እና እንደዛ አደርጋለሁ። በብዙ ፕሮግራሞች አስበዋል። ኮሚኒቲ ላይ በአፋን ኦሮሞ ማህበራዊ ጉዳዮች ላይ ኢንተርቴይንመንቱ ላይ በደንብ ሰራለሁ። ሊያዝናና፣ ሊያስቅ፣ ሊያስተምር፣ ቁም ነገር ሊያስጨብጥ፣ ካልቸሩን ፕሮሞት የሚያደርግ ትልልቅ ስራዎች ሰራለሁ። አሁን ደስ ይለኛል አንዳንዴ በጣም ንጹህ ልብ ያላቸው ሰዎች መንገድ ላይ እንዲህ ይዙኝና ራችሁ በጣም ነው የምንወድ ግርማ ሙቶላ ምን ማለት ነው? አየሌና አየሉዳ ምን ማለት ነው? ራችሁ ደስ ትለኛለህ፣ ራችሁ በጣም ነው የምወድ ይሉኛል። ይሄንን እኔ ኢንፍሉዌንስ ነው ብለው in the positive way ፕሮሞት ማድረግ ኦሮሚያን ካልቸር ኦሮሚያን ባህል ሴት ሌላው ሰው እንዲያውቀው ማድረግ ወዶት እንዲያውቀው ያጫሉ ዘፈኖች እንዳለ እንደዛ ናቸው አብዛኞቹ። ራቹ ኢንተርቴይንመንት እንደዚህ አይነት ነገሮች ለወደፊት በደንብ ይሰራል። እግዚአብሔር ይመስገን። ባለጊዜ ስለሆንክ ነው እዚህ ቦታ ያደረስከው። ገብቷል። የሆነ ኢሜጅ አለ ባለጊዜ ስለሆነ ነው ምናምን ሊባል ይችላል። እና መልስ ምንድን ነው? በዚች ሀገር ላይ በጣም ትልቅ ችግር አለና አንዱ ትልቁ ችግር በጣም ቅን የሚመስሉ ሰዎች ቅን አይደሉም። ያስቀኛል። አሁን ማለት ሀገሪቷ ውስጥ ያሉት ዋን ኦፍ ትልልቅ አመጾች አንዱ ያለው ኦሮሚያ ላይ ነው። ባለፉት 5 ዓመት በጣም ትልልቅ ረሃቦች የተከሰቱባቸው አካባቢዎች አብዛኛዎቹ ኦሮሚያ ክልል ላይ ነው። ስቲል በጣም ብዙዎች በረሃብ ተቸግረው መጠለያ ውስጥ አሉ። ወለጋ ከታረሰ ስንት ዓመቱ ነው? ይህንን ሁሉ ህዝብ ነው እንግዲህ ባለጊዜ የሚሉት። ድሮ አርሶ የሚበላው ህዝብ በአሁኑ ዘመን አርሶ እየበላ አይደለም። በዩኒቨርሲቲው ተጠልለዋል። ስንት ህዝብ በረሃብ እየሞተ ነው። ይህንን ነው ባለጊዜ የሚሉት። ኢንዲቪጁዋልስ አሉ፣ ከአንድ ቦታ አይደሉም። ባይዘ ኢንዲቪጁዋልስ ሊጠቀሙ ሊያጠፉ ምናምን ኢንዲቪጁዋሊ መጠየቅ አለባቸው። ለምንድን ነው ቀነኒሳ ሲያሸንፍ Fairy with alternative power to bleach 3 times grease cutting power, cleans and prevents malodor. ለምንድን ነው ቀነኒሳ ሲያሸንፍ ቀነኒ ኬኛ ብለህ ቶላ የሚባል ልጅ ሲሰርቅ ኦሮሞ ሰረቀ? ገብቷል። ትክክል ያልሆነ ነገር አለ። ይሄ ደግሞ ዛሬ የመጣ ሳይሆን ለብዙ ዓመታት የሜንስትሪም ሚዲያውን ጭምር ተጠቅሞ ሲሰበክ የመጣ ጥላቻ ነው። ገብቷል። አሁን ቀልድ አስመስለው እንደሚምናምን አያለው ህዝብን ከህዝብ ጋር የሚያጣላ። አሁን ባለጊዜ የሚለው ቃል ህዝብን አያኗኑር። አምቦ ላይ ያኔ በህዋት ጊዜ ምናምን መንገድ ምናምን ስንዘጋ ብዙ ትግሬ ጓደኞች አሉን አምቦ አብረውን መንገድ የሚዘጉ ከኛ ጋር አንድ ቀን ነጥለን እናንተም ባለጊዜ ናችሁ ብለናቸው አናውቅም። እና አንዳንዴ የሆነ ሰው ስላጠፋ የሆነ ተቸግሮ መብላታቱ የተራበን ሰው ባለጊዜ ማለት ይገርመኛል። አሁን አንዳንዴ እኔ ነው መተው ባለጊዜ ብለውኝ ያውቃሉ። እንደኔ ምንድነው ቲክቶክ ነው የሰራው ቲክቶክ ለኔ የተለየ መንግስት የተለየ ኔትወርክ አስገባልኝ። ይሁን አንዳንድ ትክክል ያልሆኑ ነገሮች አሉ መቅረት መተው ያለባቸው which is በጣም wrong። ህዝብን ከህዝብ የሚያጣሉ ብዙ ነገር እኮ አይተናል፣ ውጤቱን አይተናል። እንዲህ ምን እስኪሆን ነው የምንጠብቀው? ዘሴም ጥላቻ እያወረስን እስከምን ድረስሽ አንድ ህዝብ እስኪጠፋ? የትኛው ህዝብ ይጠፋ? ብቻውንስ የሚጠፋ አለ? መዛዛታችን ብቻ ሳይሆን በዛው ስተት ለመቀጠል መሞከራችን ነው። ተሳስረናል። ስልክ ኦሮሞ ተሳስረናል። ያ መጠፋፋት ማንችል ከሆነ አብሮ መኖር መልመድ አለብን። ገብቷል። በሰላም ያንን ነገር ደግሞ ዛሬ ማድረግ ካልቻልን ሌት ሊሆን ይችላል። እያንዳንዱ ቃል ባለጊዜ የምትለው ቃል እየሄደች የሆነ ቦታ ላይ ጥላቻ ነው የምትነዛው። እኔም በምን እንደማመን ልንገርህ። መንግስት ማለት የሆኑ ሰዎች ቡድን ነው። አሜሪካን ሀገርም ቢሄድ ለምሳሌ ዶናልድ ጄ ትራምፕ፣ ባይደን ኢን ኢዚ ዌይ ልንገርህ። እሺ ለምሳሌ አንድ ሙስና ባለስልጣን ካለ የሚጠቅመው በዙሪያ ያሉትን ሰዎች ነው። ዘመዱ ልትሆን ትችላለህ፣ ጓደኛው ልትሆን ትችላለህ። ገብቷል የምልህ? እነዛ ኢንዲቪጁዋልስ ናቸው። ለነዛ ኢንዲቪጁዋልስ የሆነ ታርጋ መስጠት አያስፈልግም። ፐርሰናል ያንን ሰው ህዝብ እንደ ህዝብ በጣም ሪስፔክት መደረግ አለበት። የትኛውም ማለት ነው ህዝብ መፈራት አለበት። ባይዚ አለበለዛ አንኖርማ። አሁን ለምሳሌ እስቲ 3 ቀን ያልበላ አንድ ልጅ ጠርተህ አንተ ባለጊዜ ብትለው እና ቢመታ ወይ እንትን ቢል ሰው ነዋ። መቀየር ያለበት ነገር ይመስለኛል እንደኔ። ስለ ኢትዮጵያ ያለ አክቹዋል ፊሊንግ ምንድን ነው? ራቼ ከልብ ንገረኝ እስቲ። እግዚአብሔር እዚህ ካደረሰኝ እቺን ሀገር ሰላም በማድረጉም ሂደት የሆነ ሪስፖንሲቢሊቲ ያለብኝ ብዬ አምናለሁ። እንደዚህ ጋር ብቻም ሳይሆን ማስበው አንዳንዴ ግዴታ እንዳለበት ሰው ነው።
ለምን 700,000 ሰው 800,000 ሰው ሲከተለ ኢንፍሉዌንስ አድርገ ነው 2,000 ሰው ቁጭ ብሎ ሲያይ 2,000 ሰው እኮ ማለት አንድ የግጥም ምሽት ፕሮግራም ቢዘጋጅ ወይ የሆነ ፕሮግራም ቢዘጋጅ 2,000 ሰው አይገባም ገብቷላ 2,000 ሰው ሲያይ እኔ